ሰላም ሰላም እንዴት አመሻችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ ደህና ነኝ። እስኪ ስለ አዶናይ ሽልማት ዛሬ እስኪ እንይ። አዶናይ አሸናፊ ሆነ። የመኪናውም አሸናፊ ሆነ። የቲክቶክ ምልክቷንም አሸናፊ ሆነ። ደስ ሲል ግን ባንዴ በጣም ማለት እኔ እንጃ። እኔ ቲክቶክ ማላይ ሁኜ ይሁን እኔ እንጃ፣ ብቻ ባንዴ የተለወጠ ነው የመሰለኝ ሳስበው። ግን በፊት ራሱ እንትን ሀሳቡን ምናምን እንደዚህ ሆናለሁ እንደዚህ ሆናለሁ እንደዚህ ሆናለሁ ብሎት የነበረውን ሁሉ ሲሆን ግርም ነው ያለኝ። የሰው ልጅ ለካ ሀሳቡን ነው ዋናው፣ ሀሳቡ ነው ለካ። አይገርማችሁም? ዋናው ሀሳቡ ነው እንጂ ይሆናል። ከሱ በጣም እኔም ብዙ ነገር ነው የተማርኩ፣ የሚገርም ነገር ማለት ነው። በጣም ብዙ ነገር የመኪናም ተሸላሚ ሀያት ትሆናለች እያልን ነበረ። ዩቲ ትሆናለች፣ ዩቲናስ እያልን ሰው ሁሉ ዩቲ ብታሸንፍም ችግር የለውም፣ በዛኛውም ዩቲ ብታሸንፍ ችግር የለውም፣ ዩቲ ብታሸንፍ ችግር የለውም፣ ዩቲ ብታሸንፍ ዩቲ ብታሸንፍ ችግር የለውም። ለምንድነው እንደዛ ያለው? ድሮ እሷ የጀመረች እሱ ራሱ ተናግሯል። ዩቲ ብታሸንፍ እኔም ታሸንፍ አላለም፣ ግን እሷ ድሮንም አውቃት አለ። ድሮንም አውቃት፣ ዩቲን ድሮንም አውቃት፣ ከሁሉ በፊት የጀመረች ቲክቶከር ናት እና ሰፖርት ማድረግ አለብን እንዲሁም ምናምን አለ። ወይ እሷም ግን ስነ ስርዓቷ ደስ ስትል፣ ሲያሸንፍ እኮ ተነስታ እኮ ነው ያጨበጨበች እኮ። ግርም ነው ያለኝ፣ እንደ የምሬን ነው። እንደ ያ ረቢ በጣም ነው የገረመኝ። ብቻ ግን ከዛ ነው የገረመኝ ነገር፣ ተነስታ ስታጨበጭብ የሆነ ለሰው ያላት ክብር አልገረማችሁም? በጣም ክብር አላት ለሰው። እሱም ክብር አለው፣ እሷም ክብር አላት። ሁለታቸውም ተግባብተው እየሰሩ ባሉበት ጊዜ ሰው ለማጣላት እያንዳንድሽ ግን ስታሽቃብጭ ነበረ። እሱም አሸነፈ፣ እሷም ተነስታ አጨበጨበች። ይቅርታ ለሳሌ ይቅርታ። እና ግርም የሚል ነገር ነው። እንዲሁ በጣም ነው የገረመኝ። እንዲሁ ተነስታ ስታጨበጭብ እሷ ራሱም በቃ የሆነ ስብዕናዋ ደስ ስትል፣ በጣም ምርጥ ሰው ናት። የምሬን ነው። በጣም ምርጥ ማለት ነው። በጣም ይገርም ነገር ነው። እና እሱም የመኪና አሸናፊ ሆነ። እኔ ግን ቶሎ በቃ አሁን ጀምሮ አሁን የተሳካለት ነው የሚመስለኝ። እንደው እሱን
የብዙ ጊዜ አይቼው ስለማላውቅ የኔ ቆንጆ ሲል በፊት አየው ነበረ እና ግን ስንት እንደሆነ ፔጁን ገብቼ አላየሁትም። አሁን ላይ 4 ሚሊዮን ሲገባ እንዴት ደስ እንደሚል በአንዴ ነው የተለወጠ የመሰለኝ። የሰው ልጅ ይሄን እሆናለሁ ካለ መሆኑ አይቀርም። ዋናው ሀሳቡ ነው። እኛም መለወጣችን አይቀርም እሱም ደግሞ ይደግ። የደከመ ሰው የለፋ ሰው ይደግ፣ ችግር የለውም። ያግዘው እንደው ፈጣሪ ያግዘው። ሁላችንም እንደዚህ ብንተሳሰብ ደስ ሲል እንደው ሲያግዝ ልጆችን ሲያግዝ እንደገና ደግሞ አረጋውያን ማገዝ አለብኝ አለ። አረጋውያን 25 አረጋውያን ማገዝ አለብኝ። እነዚህ ልጆች ደግሞ አከራይቶ ፏ አርጎ እስኪ ከዛ መንገድ ላይ አንስቶ እንደዚህ ዝንጥ እያደረገ የልብሳቸው የፀጉራቸው የምናቸው በጣም የሚገርም ነገር እኮ ነው። እንደው ስነ ስርዓቱ ራሱ የእሱ ለጃኒ ያለው ክብር ራሱ አልገረማችሁም? ከመድረኩ ይዟት ሲሄድ ራሱ እጇን እንዴት አድርጎ እንደሚይዛት በጥንቃቄ ምን እንደው በቃ ስነ ስርዓቱ አስተዳደጉ ግርም ነው የሚል በጣም ማለት ነው። እንደዚህ አይነት ሲገኝ ነው እንጂ ወንድ ለኔም እንደዚህ አይነት ፈልጉልኝማ እንደው ስነ ስርዓት ያለው በቃ እንደው ተንከባክቦ ልክ እንደ እንቁላል የሚይዝ እና ማለት ነው። መኪናውንም አሸነፈ፣ ደስ አለው። ዩቲዬም ተሸንፋ አልተሸነፈችም ማለት ነው። ሁለተኛ ሆና ነው መሰለኝ ያሸነፈች። ሁለተኛ ሆና ነው መሰለኝ ያሸነፈች። አሸንፋለች። ጎበዝ ናት። ብቻ ግን ጠንካራ ሴት ከሷ ደግሞ ምርጥ ጠንካራ ሴት ምርጥ በጣም ነው እኔ ደስ የምትለኝ ስነ ስርዓቷ። እሷ ራሱ ምርጥ ቤተሰብ ያሳደጋት እሱም ምርጥ ነው፣ እሷ ምርጥ ናት። ተግባብተው እየሰሩ ነው ያሉ። አዳሚ አታሽቃብጭ። አሁን ግን አታሽቃብጭ ብዬ ነው። ስነ ስርዓት ያዥ ሁልሽም። አታሽቃብጭ። የአንዳንድ ተግባብተው እየኖሩ ነው ያሉ እና ሰብስክራይብ አድርጉኝ። መቼም ሰው ሲሳደብ ነው እኮ ሰብስክራይብ የሚደረግ ሸር የሚደረግ እና እንደዛ ነው ውዶች።